ጊዜ የሰው ተጠቃሚ ሆነን እንዴት እንኖራለን? ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ ነው። ለምን እስከ መቼ በቃ ራስን ማጥፋት መፍትሄ አይደለም። ማልቀስም አይሻል። አሜዚንግ ነው ያለው። አፌ ጉሙድ ይበልለትና ጥበብ ከነፍስ ይወጣል ነበር ወዲ ዜናዊ። ለዚህ ነፍስ የሌለው በድን በህዝብ ሰቆቃ የተሳለቀው ቃየል ነው አቤል ሙልጌታ ለሚባለው አዝማሪ ለለቀቀው አልበም ህዝቢው ካካ እንደነካው እንጨት ተጸይፎ ሂሳብ አወራዶለታል። ህዝቢውን እየነካ የለውም በረካ። ተመልካቾቻችን እንዴት ናችሁ? ለክረምቲውስ እንዴት ይዟችኋል? ለእኔ ቸሩ መድኃኒዓለም ገለታ ይግባውና እስኪንኮኘኔ ያለ ለዛሬ ዲማን ሾው እንደገና ስጋት ለፈጠረው ለምንገኝበት የቀጠናው ውጥረትና ለሶሻል ሚዲያ ላይ ዞር ስለ ላገኘኋቸው አንዳንድ ነገሮች ከማይጠገቡ ጭውውቶች ጋር አሰናድቼ ሞጥቼ ነው ያለ። ለሁላችሁም ላይክ እየገበራችሁ ጠብቁ። ፒስ አውት። ተመልካቾቻችን ለዲማን ሾው ተመልሻለሁ። ዛሬ ደግሞ እናቴ ለሚለው IMF ለሚባለው አራት አበዳሪ የህፃኒው ንጉሲ እናት ጳጉሜ ወር መሰረት አለብህ ብሎ ቀጭን ትዕዛዝ ሲሰጠው ይዶ ነበረው ቁጥር የማይፈራው ሰባተኛው ንጉሲ በሌማት ትሩፋቱ 13 ቢሊዮን ሊትር ወተት አምርተናል ለሚል ከኤቨረስት ተራራ ለሚበልጥ ውሸት ሲዋሽ ነበር። ለዚህ 13 ቢሊዮን ሊትር ወተት በገንዘብ ሲሰላ 1.3 ትሪሊዮን ብር ሲሆን ለእያንዳንዳችን በነፍስ ወከፍ 100 ሊትር ገደማ ወተት ጥጥተናል ማለት ነው። ለአሜዚንግ ነው ያለ። ለዚህ ሚራክልስ ለሆነ የኢኮኖሚ እድገት ድንቃ ድንቂ ቅርሶች የሚመዘገበው ዩኔስኮ ለሚባል ድርጅት በማይታይና በማይዳሰስ ዘርፍ ይመዘግበዋል ተብሎ በጉጉትና በአሞራ እየተጠበቀ ነው። ለአሜዚንግ ነው ያለ። ላሜ አለኝ በሰማይ ወተታ የማላይ አለወዲ ዜናዊ በጣም ምን የሁለት ወር ኪራይ ልትጋ እንዴት በቃ ምንድነው አማራጭው? አይ የሁለት ወር ኪራይ ልትጋልሽ ወይ ሰው የለሽም ወይ ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። One says love it never die. So if there is a love, a trust between us, never die. أنا كوتشاني وانا ما سمام وفرد وانا God damn shit.